በመጀመሪያ የስኩዊድ ጌም አጫዋቾቹ ተጫዋቾቹ ወዳሉበት ሲገቡ እናያለን። በመቀጠልም ታዋቂ ተጫዋቾች እናያለን። በመጀመሪያ ኤምባፔ፣ በመቀጠልም ቪኒ ጁኒየር፣ እባካችሁ ልቀቁኝ፣ እኔ ወደ ቤቴ መሄድ እፈልጋለሁ፣ በነፃ ልቀቁኝ እባካችሁ። በመቀጠልም ሜሲ እዚህ የመጣ ነው ለማሸነፍ ነው፣ እስከ መጨረሻውንማ ማየት አለብን ይላል። ሰላማዊ ጓደኞች፣ ምን እንደሚፈጠር እንይ መጀመሪያ። በመቀጠል አጫዋቹ ምንም የሚፈጠር ነገር የለም፣ ማንም ሊጎዳችሁ አይፈልግም፣ ለምን እንደምትፋለሙ ላሳያችሁ ብሎ የዓለም ዋንጫውን ያሳያል። በመቀጠልም ሁሉም ተጫዋቾች ተገርመው የዓለም ዋንጫውን ሲያዩ እንመለከታለን። በመቀጠል አጫዋቹ ወደ ልዩ ምስጢራዊ ቦታ ሄድና ክቡራን ታዳሚዎቻችን ጨዋታውን ለመጀመር ዝግጁ ነን ይላል። በመቀጠልም የገመድ ዝላይ ጨዋታ አለ። ተራ በተራ ሁሉም ታዋቂ ተጫዋቾች እያየን ለመጀመር ይዘጋጃሉ። በመጀመሪያ ፈራ ተባ እያለ የቱርክ ክለቡ ተጫዋች አርዳ ጉለር ጨዋታውን ለመጀመር ይሞክራል። በመቀጠልም የውድድሩ ዋና ኃላፊ የፊፋ ፕሬዝዳንት ፊዮሬንቲኖ ሎፔዝ መሆኑን እናያለን። በመቀጠል የኬፕ ቨርዴ እና የሜክሲኮ ተጫዋች የሆኑና ብሩኖ ፈርናንዴዝ እናያለን። በሌላ በኩል ደግሞ የፈረንሳይ ቡድን አባላት የሆኑትና ኤምባፔ እናያለን። አርዳ ጉለር ጨዋታውን ለመጀመር እንደምንም ብሎ እየሞከረ ነው። ወደ መጨረሻው አካባቢ ሲሄድ ግን በድንገት በገመዱ ይጣላል። በዚህም ቱርክ ከውድድሩ ተሰናባች ትሆናለች። በመቀጠል የፈረንሳዩ ኤምባፔ ከቡድን አጋሮቹ ጋር ሆኖና እነ ቤሊንግሃም የእንግሊዝ ብሔራዊ ቡድን ሆነው ጨዋታውን ይቀጥላሉ። በመቀጠልም የአርጀንቲናው ሜሲ እሱም አብሮ ይከተላቸዋል። በመቀጠል እነ ቪኒንም የብራዚል ቲሞችን እናያለን። ከዛም እነ ክርስቲያኖ እነ ሃላንድ ሳኑንግሚን እናያለን። ሳኑንግሚን በድንገት ተሸናቶ ይወድቃል። በመቀጠልም ስኮት ማክቶሚናይ እናያለን። ስኮት ማክቶሚናይም ከስኮትላንድ ቡድን ጋር አንድ ላይ ተባራሪ ይሆናል። ከወደቁት ውስጥም እነ ባርበርዴና ኩሳኖቭን እናያለን። እነዚህ በመቀጠልም አጫዋቾቹ የቀራችሁት ቡድን ወደ ግማሽ ፍጻሜ ማለፋቸውን በደስታ ያበስሯቸዋል። የሚቀጥለው ዙር የሚሆነው የገመድ ጉተታ መሆኑን ለተጫዋቾቹ ይናገራል። የመጀመሪያው ዙር ተጫዋቾች ፖርቹጋል ከክሮሺያ ይሆናሉ። የክርስቲያኖ ሀገር የሆነችው ፖርቹጋል ከክሮሺያው ከነሙድጅ ጋር ይፈጠጣሉ። የገመድ ጉተታ ውድድሩ ሁለቱም ወደ የቦታቸው ከሄዱ በኋላ በአጫዋቾቹ የተኩስ ድምጽ ይጀመራል። የክርስቲያኖ ሮናልዶ ሀገር የሆነችው ፖርቹጋል ውድድሩን እየመራች ነው። ክሮሺያም ወዳቂ ይመስላሉ። በመቀጠልም የክሮሺያው ቡድን በገመድ ጉተታው ተሸንፈው ወደ ታች ይንጠለጠላሉ። በአጫዋቾቹ ትዕዛዝም ገመዱ እንዲቆረጥ ይደረግና ተወዳዳሪዎቹ ወደ ታች ይወድቃሉ። በዚህም የክርስቲያኖ ሀገር ፖርቹጋል ወደ ቀጣይ ዙር ታልፋለች። በቀጣይ ዙር ደግሞ ብራዚል ከጃፓን ውድድራቸውን ለማድረግ ይዘጋጃሉ። ውድድሩም በአጫዋቾቹ ተኩስ ድምጽ ድጋሚ ይጀመራል። ውድድሩ እንደተጀመረ በፍጥነት የብራዚል ቡድኖች የጃፓንን ቡድን ጎትተው ይጥሏቸዋል። በቀጣይ ደግሞ ጀርመንና ፓራጓይ ውድድራቸውን ይጀምራሉ። በፓራጓይ አሸናፊነት ይጠናቀቃል። በመቀጠል ኔዘርላንድ ከሞሮኮ ያገኙትን ጨዋታ በሞሮኮ አሸናፊነት ይጠናቀቃል። በዚህም ኔዘርላንድ ከስንብቱ ተሰናባች ትሆናለች። የኬፕ ቨርዴም በአርጀንቲና ትሰናበታለች። የውድድር አጫዋቹ እንኳን ደስ አላችሁ ወደ ቀጣይ ዙር አልፋችኋል ይላቸዋል። ውድድሩ አሁን መቆም አለበት፣ በጣም ብዙ ተጫዋቾችን አጥተናል፣ ከዚህ በኋላ መቀጠል አልፈልግም ይላል። ኬንም በመቀጠል ውድድሩን መጨረስ አለብን ይላል። ኤምባፔም የእሱን ሀሳብ ይደግፋል። ክርስቲያኖም ይሄ ሰባት ጌም ነው፣ ለሰባት ጌም ህይወታችንን ማጣት የለብንም ይላል። ሜሲ በመቀጠል ይህን ጨዋታ ቡድን ያሸንፎ ማየት እፈልጋለሁ ይላል። ክርስቲያኖ ቮት ማድረግ እንደምንችልና ጨዋታውን ማቆም እንፈልጋለን ይላል። ጨዋታውን ማቆም የምትፈልጉ ከሆነ ቮት ማድረግ ትችላላችሁ፣ ሁላችሁም ወደ ምርጫው መሄድ ትችላላችሁ አለ። በመቀጠልም ክርስቲያኖ ጨዋታውን ማቆም እንዳለበት እሱ ቮት ያደርጋል። ቀስ በቀስ ሜሲም ጨዋታውን መቀጠል ፈልጋለሁ ብሎ ቮት ያደርጋል። ኤምባፔም እንደዛው። ሁሉም ቮት አድርገው ከጨረሱ በኋላ እኩል ድምጽ ይቀራል፣ 182 182። በዚህም አንድ ተጫዋች ይቀራል።
እሱም ወደ መምረጫው ቦት ሄድና ጨዋታውን መቀጠል እንዳለበት ቦት ያደርጋል። ይሄ 001 ቁጥር የነበረው ተጫዋች ዞሮ ስናየው የውድድሩ አዘጋጅ የነበረው ፊዮሬንቲኖ ሎፔዝ መሆኑን እናያለን። በዚህም ጨዋታው ቀጣይ ይሆናል።